ቀደም ብለን ባጋራነው መረጃ የአዲስ አበባ ትራንስፖርት ታሪፍ ጭማሪ መደረጉን አስታውቀን ነበረ። እንግዲህ አብዛኛው ሰው የሚጠቀመው የሚኒባስ ትራንስፖርትን እንደመሆኑ የሚኒባስ ትራንስፖርት ላይ የተጨመረውን ዝርዝር ታሪፍ እንግዲህ እናሳውቃለን። እስከ 2.5 የነበረው ኪሎ ሜትር ላይ እንግዲህ በታሪፍ 10 ብር ነበር የሚከፈለው። አሁንም 10 ብሩ እንደዛው ይቀጥላል። ከ2.6 እስከ 5 ኪሎ ሜትር ከዛሬ ድረስ 15 ብር ነበር እየተከፈለ የነበረው። 5 ብር ጭማሪ አድርጎ 20 ብር ይሆናል። ከ5.1 እስከ 7.5 ኪሎ ሜትር 20 ብር ነበር እየተከፈለ የነበረው። እሱም ደግሞ ወደ 25 ብር 5 ብር ከፍ ብሏል። ከ7.6 እስከ 10 ኪሎ ሜትር 25 ብር ነበረ ከዛሬ እየተከፈለ የነበረው ወደ 35 ብር ከፍ ብሏል። ከ10 ኪሎ ሜትር እስከ 12.5 ኪሎ ሜትር 30 ብር ነበር እስካሁን በተለምዶ የሚከፈለው ወደ 40 ብር ከፍ ብሏል። 10 ብር ጭማሪ አሳይቷል። ከ12 ከ15 ኪሎ ሜትር ደግሞ በታሪፍ እስካሁን 35 ብር የነበረው እሱ ደግሞ ወደ 45 ብር ከፍ ብሏል። ከ15 ኪሎ ሜትር እስከ 17.5 ኪሎ ሜትር 40 ብር የነበረው ታሪፍ ወደ 50 ብር ከፍ ብሏል። ከ17.6 እስከ 20 ኪሎ ሜትር 45 ብር የነበረው ትራንስፖርት ወደ 55 ብር ከፍ ብሏል። እንግዲህ ተመሳሳይ መረጃ እንዲደርሳችሁ ቤቱን ፎሎ ማድረግ አይረሳ።